ሰላም ውድና እየተከበራችሁ ውድ ቤተሰቦቼ እንደምን አላችሁ? ሰላም ናችሁ ወይ? አለውኝ እኔ እግዚአብሔር ይመስገን ሰላም ነኝ። እንዴት ናችሁ? ሰላም ናችሁ? እንኳን ወደ ቻናላችን በሰላም መጣችሁ። እንዴት ናችሁ? ሁሉ መልካም? ቤቱን ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። ዛሬ የማቀርብላችሁ ደግሞ የአረብ ሀገር ጥቅሙና ጉዳቱን እናያለን ማለት ነው። በየቀኑ በሺዎች የሚቆጠሩ ኢትዮጵያውያን ወደ አረብ ሀገር እንመጣለን ወይ ይመጣሉ ማለት ነውና ስራ ፍለጋ የተሻለ ህይወት ፍለጋ ተስፋ አድርገው ይህንን ጉዞ በእውነት የሚመጡ በጣም ብዙ ናቸው። ጥቅሙ ብቻ ነው ወይስ ጉዳቱም አለው? ይሄንን እናያለን ማለት ነው። በዛሬ ቪዲዮ ስለ አረብ ሀገር ጥቅሙና ጉዳቱ በጥልቀት እንነጋገራለን። እስከ መጨረሻው ስለ አብራችሁን ቆዩ። ምክንያቱም በጣም ጠቃሚ መረጃዎች ይዤላችሁ መጥቻለሁ። ከመጀመሪያ በፊት ይህን ቪዲዮ የሚስማማችሁ ወይም ደግሞ ከወደዳችሁት ለወዳጅ ዘመዶቻችሁ ሼር በማድረግ ቻናላችንን ሰብስክራይብ እና ላይክ አድርጎ ማለት ነው። ቤተሰብ ሁሉን አትርሱ እና ከመጀመሪያው ስጀምርላችሁ ከጥቅሙ ማለት ነው። የኢኮኖሚ እድል የመጀመሪያውና ዋነኛው ጥቅም የስራ እድል ማግኘታችን ነው። በሀገር ውስጥ ስራ ማግኘት አስቸጋሪ በሆነበት ሁኔታ አረብ ሀገራትን በተለየ በቤት ሰራተኝነት፣ በግንባታ እና በአገልግሎት ዘርፎች ብዙ የስራ እድሎች ይሰጣሉ እናገኛለን። በሰው ሀገሩ ስንመጣ ይሄን የምናገኘው ስራ ነው ማለት ነው። ለደሞ ሁለተኛ ደግሞ ገንዘብ መላክ ለቤተሰብ ብዙ ቤተሰቦቻችን ኑሯችን የምንደጉምበት ከውጭ ሀገር በሚላክ ገንዘብ ነው። ይሄ ገንዘብ ልጆቻችን ለማስተማር፣ ቤት ለመስራት እና መሰረታዊ ፍላጎቶችን ለማሟላት ይውላል። እዚህ ሰርተን ወደ ቤተሰብ የምንልከው ማለት ነው። በዚህ እንጠቀማለን። ደግሞ ራስን መቻል። አንዳንዶች ደግሞ ከቤተሰብ ጥገኝነት ወጥተው በራሳቸው መቆም ይጀምራሉ። ይሄም የግል በራስ የመተማመንን ይጨምራል። እነዚህ ጥቅሞች እውነት ናቸው፣ ግን ምስሉ ሙሉ አይደለም። ቀጥሎ ወደ ጉዳቶቹ እንሂድ። እነዚህን እናገኛቸው ከምንጠቀምባቸው ነገሮች ኢኮኖሚ፣ ገንዘብ መላክ፣ ቤተሰብን ለመርዳት፣ ልምድና ክህሎትን ለማግኘት፣ አንዳንድ በራስ አዳዲስ ክህሎቶችን እንማራለን፣ አዳዲስ ቋንቋ እንለምዳለን፣ አዳዲስ የስራ ባህልም እንለማመዳለን። ይሄ ደግሞ ወደ ሀገር ስንመለስ ጠቃሚ ልምድ ይሆነናል እና ይሄ እንዳለ ሆኖ ደግሞ ከዚህ የሚብሰው ደግሞ ጉዳት አለብን ማለት ነው። ከጥቅሙ እውነት ለመናገር አረብ ሀገር ከጥቅሙ በጣም ጉዳቱ ያመዝናል። ጉዳቱን ደግሞ ልንገራችሁ። የስራ ብዛት፣ የስራ ጉልበት ብዝበዛ፣ የስራ በጣም ብዛት አለው አረብ ሀገር በጣም ከሚታሰበው በላይ ጉዳት አለብን ማለት ነውና እንደ ብዝበዛ ነው፣ ጉልበት ብዝበዛ ነው። አንዳንድ ቀጣሪዎች ውል የተባለውን አያከብሩም፣ ከመጠን በላይ ስራ ያሰራሉ፣ ደሞዝም በወቅቱ አይከፍሉም ወይም ደግሞ እስከነጭራሹ አይከፍሉም። በጣም ስራ ይበዛል። በእያንዳንዱ ቤት ስራ ይበዛል። እንዲሁ እንደሚታየው በጣም ቀላል አይደለም። እውነት ለመናገር በጣም ብዙ ተለፍቶ ነው ወር የሚደርሰው ማለት ነውና አንደኛ ጉልበት ብዝበዛ፣ በጣም ስራ ከአቅም በላይ ከእድሜያችን በላይ ነው የሚሰራው ስራ በየአረብ ሀገሩና እንዲሁም ደግሞ ደሞዝ በሰዓቱ አለመክፈል፣ እንዲሁም ደግሞ እስከነጨራሹ ራሱ የማይከፍሉ ሰዎች አሉ ማለት ነው። በጉልበት ይዘው እንትን የሚሉና አለ ሰዓት አለመክፈል፣ አስቡት። ያ ጉልበት መበዝበዝ አለ። እንዲሁም ደግሞ ደሞዝ አለመከፈል አለ። እንዲሁም እስከነጨራሹ ደግሞ አልሰጥም የሚባሉ ልጆችም አሉ ማለት ነውና እሱ እንዳለው ነው። ይሄ አንድ በሉ እና ደግሞ ለሁለተኛ ደግሞ የክፍል ስርዓት ተግዳራቶች በብዙ የባህር ሰላጤ ሀገራት የሚሰሩ የክፍል ስርዓት የሰራተኞች ፓስፖርት
ቀጣሪው እንዲይዝ ስለሚደረግ ሰራተኛው በነጻነት የመንቀሳቀስና ስራ የመቀየር መብት ይገደባል። እንዴት ነው? ፓስፖርታችን ወይ ደግሞ አይዲያችን የት ነው የሚቀመጠው? አሰሪዎቻችን ጋር ነው። በዛ ምክንያት እኛ እንደፈለግን ተንቀሳቅሰን የመስራት እድል የለንም ማለት ነው። እና ይሄም ሌላኛው እንትን ነው። ነጻነት የለም። በቃ ምንም ቢሆን ነጻነት የለም። እስር ቤት ሰው ቤት መኖር እስር ቤት እንደመኖር ነው ማለት ነው። ደግሞ የቤተሰብ መለያየት የቤተሰብ መለያየት ከቤተሰብ ርቆ መኖር በስሜታዊነት ከባድ ነው። ወላጆች ከልጆቻቸው ጋር አድገው ሲለያዩ አይቻልም። ትዳራቸውን ይፈታሉ። ብቸኝነት በናፍቆት ትልቅ ስነ ልቦናዊ ጫና ይፈጥራል። ከቤተሰብ መለየት አብሮ ካደጉ ከትምህርት ከብዙ ነገር ተለያይተን እንዴት ነው በማናውቀው ሀገር መተን ብቸኝነትም በጣም በብዙ ነገር ጫና የስነ ልቦና ጫና ይፈጥርብናል ማለት ነው። ህጋዊና ደህንነትን ስጋቶች ያለ በቂ ህጋዊ ሰነድ የሚጓዙ ብዙ ሰዎች ለከፋ አደጋ ይጋለጣሉ። እስራት፣ ስቃይ አልፎም የህይወት ማጣት ህጋዊ ሆኖ የሚሄዱበትም ቢሆን የቋንቋና የባህል ልዩነት ተግዳሮት ሊሆንባቸው ይችላል። ይሄ ራሱ ሌላ እንቅፋት ነው ማለት ነው። ቋንቋ ለመቻል ቋንቋ እዚህ ከመጣን በኋላ ነው የምንለምደው እና በቂ ህጋዊ ረጅም ሰዓት የቋንቋና የባህል ልዩነትም ተግዳሮት የምንበላው ራሱ መጀመሪያ ስንመጣ በጣም ከባድ ነበር። በጣም ያስጨንቃል። በጣም ነፍስን የምታስጨንቅ መንፈስ አለና የተወሰነ ጊዜ እስክንለማመዳቸው ድረስ ቋንቋቸውን አንችልም። ሁኔታቸው ያስፈራ ነበረ። ቋንቋቸው አይታወቅም። በጣም በቃ እንዴት ነው እንደ ዱዳ ነው የመጀመሪያ አካባቢ የምንሆነው ማለት ነውና እና ደግሞ በጣም ስራት ስቃይ አልፎም ህይወት ማጣት አለ፣ ማበድ አለ፣ መጨነቅ አለ፣ ማልቀስ አለ። በጣም ብዙ ነገሮች አሉ ማለት ነው። ህጋዊ ሆኖ የሚሄዱትም በሆነ በቋንቋና የባህል ልዩነትም ተግዳሮት ሊሆንባቸው ይችላል ይላል። ስለዚህ ይሄ ራሱ በጣም ሊያስተምረን ይገባል ማለት ነው። ጤናና ስነ ልቦና ጫና ለረጅም የስራ ሰዓት አስቸጋሪ የስራ ሁኔታና ድጋፍ የማጣት እረፍት የማጣት ሰዓት አለመኖር በአካልና በአእምሮ ላይ ጤና ከፍተኛ ጫና ያሳድራል። እንዴት ነው? ጧት አሁን አንዳንድ ቤቶች ጧት ተነስተው ልጆቹ ጧት ተነስተው እስከ ማታ እስከሚተኙበት ማይቀመጡበት አለ ማለት እንደዚሁ ቀኑን ሙሉ እየሄዱ የሚውሉበት ልጆች አሉ አንዳንድ ቤት ማለት ነውና በጣም የሚያስጠላ እግዚአብሔርን እና ልንጠነቀቅ ይገባል። አረብ ሀገር ብቻ ስለተባለ ብቻ ሁሉም ውጤታማ ሊያደርገን አይችልም ማለት ነው። በህይወታችን ማሰብ አለብን። ግድ ቆም ብለን ማሰብ አለብን ምን እንደሚያጋጥመን ስለነበውናችንን ማሳደግ ማለት ነው። ራሳችንን በስነ ልቦና በሳል መሆን አለብን። እንግዲህ እንዳየነው ለአረብ ሀገር መሄድ ሁለት ገጽታ ያለው ጉዳይ ነው። ጥቅሙና ጉዳቱ ማለት ነው አለው። ውሳኔው የግል ቢሆንም አስፈላጊ ጥንቃቄዎችን ማድረግ ወሳኝ ነው። አንደኛ በህጋዊ መንገድ ብቻ መጓዝ፣ በሰነድ አልባ ህጋዊ መንገድ አለመሄድ መጠንቀቅ አለባችሁ። በደላላ ምናምን ተታላችሁ ካለ ህጋዊ ባትመጡ። ሁለተኛ ደግሞ ውልን በደንብ ማንበብ አለባችሁ። ስለ ደሞዙ፣ የስራ ሰዓትና መብታችሁና ግዴታችሁን በደንብ ተገንዝባችሁ ግንዛቤ ይኖራችሁ ማለት ነው። ስለ መድረሻና ሶስተኛ ስለ መድረሻ ሀገር አስቀድሞ ይወቁ። አሁን ዱባይ የምትመጡ ከሆነ ስለ ዱባይ የተወሰነ ነገር ብታውቁ የተሻለ ነው። ባህሬንም፣ ሳውዲም፣ ቤሩት ምናምን የምትሄዱ ልጆችም የተወሰነ ነገር ቀድማችሁ ብታውቁ ባህል ህጉና የስራ ሁኔታቸው ማወቅ ይረዳቸዋል። አትደናገሩም እዚህ ስትመጡ ማለት ነው። አራተኛ ደግሞ ከቤተሰብ ጋር ግንኙነት ይኖራችሁ። ስሜታዊ ድጋፍ ወሳኝ ነው።
ከቤተሰብ ጋር ስትነጋገሩ ትንሽ ጭንቀቱ ምናምን ለተወሰነ ጊዜ እስክትለማመዱ ይለቃቸዋል ማለት ነው። ከቤተሰብ ጋር መነጋገርም እንዳትረሱ። በመጨረሻ ውሳኔው የግላችሁ ነው፣ ግን መረጃውን ኖሮ መወሰን ከሁሉ የተሻለ ነው። ይሄ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ አድርጉ፣ ለጓደኞቻችሁ አጋሩ። እንዲሁም እና ተጨማሪ እንደዚህ ያሉ ይዘቶች ለማግኘት ሰብስክራይብ አድርጉ። በኮሜንት ውስጥ ሀሳባችሁን አካፍሉን። ይሄ ርዕስ አስመልክቶ ልምድ ካላችሁ ወይንም ጥያቄ ካላችሁ ከታች ጻፉልኝ፣ ኮሜንት አድርጉልኝ። እናመሰግናለን። በሚቀጥለው ቪዲዮ እንገናኛለን። ስለተከታተላችሁን በጣም ነው የማመሰግነው የኔ ተወዳጆች። ሁላችንም ጥንቃቄ ማድረግ አለብን። አሁን ደግሞ ሙቀት ነው ባለንበት ሀገር። አሁን ዱባይ ላይ ሙቀት ነው፣ ሳውዲ ሙቀት ነውና ውሃ መጠጣት ይኖርብናል። ጥንቃቄ ማድረግ አለብን። ራሳችን መጠበቅ አለብን። እስከ በቆመን እስከ ሰራን እስካለን ድረስ ነው ሰዎቹም የሚያሰሩንና ሁሉ ጊዜም ቢሆን ለራሳችን ቴክ ኬር ማድረግ አለብን፣ ራሳችን ማለት ነው የኔ ተወዳጆች። በእውነቱ በጣም ነው ደስ ያለኝ ስላካፈልኳችሁ፣ የልቤን ሀሳብ ስለነገርኳችሁ ደስ ብሎኛል። ጥንቃቄ ማድረግ አለባችሁ የምትመጡ ልጆች። ስለ ልቦናችሁን አሳድጉ ማለት ነው። እዚህ መታችሁ ጥቅም ብቻ አይደለም የምታገኙ፣ ጉዳት አለ። እንደነገርኳችሁ ጥቅም ነው ጉዳቱንም ነግሬያችኋለሁ። ስራ ማግኘት፣ ገንዘብ የማግኘት እና ልምድ ታገኛላችሁ። ግን ከዛው እንደዛውም ባሻገር ደግሞ የቤተሰብ ናፍቆት አለ እና በጣም ስቃለ። ከዛ ባሻገር ማለት ነው። አስተውሉና